ሰላም ውድ ቤተሰቦቼ እንዴት ናችሁ? ሰላም ነው አለን። ዛሬም በአዲስ ቪዲዮ ተገናኝተናል። እነሆ ወደ ቪዲዮ ከማለፋችን በፊት ፋሚሊያንስ እንዴት ናችሁ? ሰላም ነው ወይ? አለን ካለንበት። እነሆም ዛሬ አሪፍ የሆነች ኢንተራክሽን በጣም የተመቸችኝ ስራ የአንድ ሰው ግለሰብ ስራ ይዤላችሁ መጥቻለሁ። እስኪ ቪዲዮን አይተነው እንመለሳለን። እስከዚያው ግን ኮፒ ሊንክ ሼር በማድረግ እስኪ ቤቱን ላይክ እና ፎሎ ይደረግ። አመሰግናለሁ። ቀጥታ ወደ ቪዲዮ እስኪ ውስጥ ብቻ ማለት ነው 11 ሚሊዮን ብር አሰባስበናል። ህጣጥ ላይ በረሃብ ለተቸገሩ ወገኖቻችን ማለት ነው። እንኳን ደስ አለን። በጣም ደስ ብሎኛል። እኔ ይህ ብር እንግዲህ በኢንካይንድ ወይም ደግሞ በምግብ አድርገን ዴሊቨር እናደርጋለን ማለት ነው። ቀጣይ ቪዲዮዎችን መመልከት ትችላላችሁ። እናመሰግናለን። የሚያስመሰግን ስራ ነው። በነገራችን ላይ በአንድ ቀን ውስጥ ይህን ያህል ሚሊዮን ገንዘብ ሬዝ ማድረጉ ብቻ ሳይሆን ሙሉ ሀሳብን ጊዜን በእንደዚህ አይነት ፎሎወር ባለበት በእንደዚህ አይነት ፌመስነት በተደረሰበት ከባድ ነው ፌመስነት ማለት በእንደዚህ አይነት በጣም ከፍተኛ በቃ አቧራ በተነሳበት ጊዜ ላይ ለሰብአዊነት ራስን አሳልፎ ሰጥቶ በእንደዚህ አይነት ሌቭል ዴዲኬትድ መሆን የሚያስመሰግን ስራ ነው እና ምስጋናን በትክክል በተገቢው ስፍራና ለተገቢው ድርጊት መስጠት እወዳለሁ። በጣም እጅግ ላመሰግን። ይሄ የትልቅነት ስራ ነው። ትልቅነት እንደዚህ ሲሰራ ነው። ከዚህ በፊት በነበሩት ነገሮች ከዚህ በፊት በተሰሩት ነገሮች ተቃውሞ ያለኝ በጣም ኦፍኮርስ አሁንም እቃወማለሁ። እዚህ በፊት ስትሮንግሊ ስለሱ ላወራ አለብን። አሁን በጣም ትልቅ ስለሆነው ነገር ለማለት እሺ፣ እንዳየነው ነው እንግዲህ አብዛኛውን ቪዲዮ እንዳየነው ነው። በተለይ ማለት ነው የትልቅ ሰዎች ዝምታ አገር ትጠፋለች ብዛት ማለት ነው። አዋቂ ነን ባዮች ዝምታ ወይም ደግሞ አንድ አቅጣጫ ይዞ መናገር፣ ጭፍን የሆነ ጥላቻ ማድረግ ተገቢ አይደለም። ቁም ነገሩን ሰመረ ባሪያው እጅግ በጣም እናመሰግናለሁ። ትልቅ ሰው መሆንህን ይሄው መሰከር። ኩቫዝ ሪአክሽን አስምሮ ነው የሚያስገነዝበው። ትልቅ ሰው መሆንህን ምን ያህል አንደበት እንዳለ ምን ያህል ጥልቀት እንዳለ ለህብረተሰብ ለሀገሪቷ ያለህን ሁሉ እያየን ነበረ። ሰው መተቸት ጥሩ ስራ በሚሰራበት ጊዜ ደግሞ ያለምንም ከልካይነት ስም አውጥቶ ቁም ነገር ብሎ ጊዜ ወስዶ እንደዚህ ቴንኪው ማለት ትልቅ ነገር ነው ያስተማርከን ሰመረ ባሪያው። ስለዚህ ትወደዳለህ። እንደዚህ ነው እኛ የምንፈልገው። ህዝብ አገር ማዳን የሚቻለው እንደዚህ ነው። ሰዎችን በአንድ አቅጣጫ ብቻ መሰየም አያስፈልግም። ብንሰይማቸውስ ነገ ከነገ ወዲያ ጥሩ ስራ በሚሰሩበት ሰዓት እነዚህ ሰዎች ስም ጠርቶ በአካል ማመስገን ተግባራቸውን እውቅና መስጠት ምን ያህል ቅቡልነት እንዳለው ሰመረ ባሪያው። ምናልባት ለአንተ ትንሽ ስራ መስሎ ሊሆን ይችላል። ይሄ ግን ለብዙዎቻችን አስተማሪ ነው።